የዱለት አዘገጃጀትና ዱለትን ለረጅም ቀን እንዴት እንደምናስቀምጠው እናያለን። ሰላም ጤና ይስጥልኝ። እንኳን ወደ እንማማር 21 በሰላም መጣችሁ። ዛሬ ደግሞ ብዙዎቻችሁ ስትጠይቁኝ የነበረውን የዱለት እንዴት አጽድተን ከታትፈንና አቀላቅለን ለረጅም ጊዜ ፍሪጅ ውስጥ ማስቀመጥ እንደምንችል አሳያችኋለሁ። ይህ ዘዴ በተለይ በበዓል ወቅት ጊዜያችንን ይቆጥብልናል። እንደሚታወቀው ዱለት ዋና ስራው ጨጓራውን በደንብ ማጽዳት ነው። አጽድቼ አዘጋጅቼዋለሁ። ጨጓራችንን አሁን እንደዚህ ከቆራረጥን በኋላ በፈላ ውሃ ውስጥ እየጨመርን በደንብ እንልጠዋለን። አሁን በደንብ ያልተላጠንም ካለ ድጋሜ እየነከርን በደንብ አድርገን እናጸዳዋለን። ጨጓራችንን እንደዚህ በደቃቁ አድርገን በደንብ እንከትፈዋለን። ሁሉንም እንደተመለከታችሁት ስጋውንም ጉበቱንም በደቃቁ ነው የከተፍኩት። ዱለታችን እንደዚህ ሲሆን በጣም የተሻለ ጣዕም ይኖረዋል። ከቅመሙ ጋር ከቅቤው ጋር በቀላሉ ይዋሃዳል እና ቆንጆ ጣዕም ይሰጠዋል። እዚህ ጋር ደግሞ ንጹህ ጉበት አለኝ። ከመክተፋችን በፊት ጉበታችን ንጹህ መሆኑን በደንብ ቼክ ማድረግ አለብን። በመቀጠል እንደዚህ በቢላዋ መታ ስናደርገው በቀላሉ ይላጥልናል። እንደዚህ መታ አድርገን በቀላሉ እንልጠዋለን። ከጀርባ እንደምትሰሙት የልጆች ድምፅ አንዳንድ ጊዜ ይረብሻል። ልጄ ከጓደኞቿ ጋር እየተጫወተች ነው። በቅድሚያ በጣም ይቅርታ። ከዛም ከላጥን በኋላ ውስጡ ደግሞ በጣም ብዙ ስሮች ስላሉት እነሱን በደንብ በጥንቃቄ መለየት አለብን። እንደዚህ አድርገን በጥንቃቄ ውስጥ ያሉትን ስሮች እናወጣቸዋለን።
አሁን ሁሉንም ከታትፈን ጨርሰናል። ብዙዎቻችሁ ፍሪጅ ውስጥ ሲቀመጥ ጣዕሙ አይቀይርም ወይ ብላችሁ ትጠይቁ ይሆናል። ሚስጥሩ ያለው ግን ቅቤ እንጨምራለን። እንደምንፈልገው ማነስ ግን የለበትም። እንደዚህ ትንሽ ቀለጥ ብቻ ነው የምናደርገው። በመቀጠል ሚጥሚጣም እንጨምራለን። እንደ ዱለታችን መጠን ነው የምናደርገው። በመቀጠል ደግሞ ኮረሪማ እንጨምራለን። ከዛ ጨው እንጨምራለን። እነዚህን በደንብ እናዋህዳቸዋለን። ሚስጥሩ ያለው ግን አቀላቅለን በምናስቀምጥበት ዘዴ ላይ ነው። ወደ አዘጋጀነው የዱለት ስጋችን ላይ እንጨምራለን። ከዛም በደንብ እንቀላቅለዋለን ከቅመሙና ከቅቤው ጋር። በደንብ ከቀላቀልነው በኋላ ያዋሃድነውን ዱለት እንደዚህ በእቃ ላይ ገልብጠን አየር እንዳይገባ አድርገን እንሸፍነዋለን። ክዳን ባለው እቃ ማድረግ እንችላለን። ዋናው በደንብ ክድን ብሎ አየር እንዳይገባበት ማድረጋችን ነው። ይሄ እንግዲህ ከ3 ቀን በኋላ ነው ከፍሪጅ አውጥቼ እየጠበስኩት ነው። በመጀመሪያ ትንሽ መጥበሻ ላይ ቅቤ አድርጌ ነው። በፈለግነው ሰዓት አውጥተን ሽንኩርት፣ ነጭ ሽንኩርትና ቃሪያ ጨምረን በደቂቃ ውስጥ ትኩስ ዱለት ማቅረብ እንችላለን። ይህ ዘዴ ስራን ያቀልላችኋል ብዬ ተስፋ አደርጋለሁ። የዛሬው ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። እናንተስ ዱለትን እንዴት ነው የምታስቀምጡት? አስተያየታችሁን ኮሜንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቻው።